አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ ውድ የዩቲዩብ ቤተሰቦቼ በሀገር ውስጥም በሀገር ውጭም ያላችሁ ያለ ሰላምና እዝነት ያላችሁ አላህ ይጠብቅልኝ። ዛሬ የቴምር ኬክ ልሰራ በቅ ብያለሁ ማለት ነው። በመጀመሪያ የሚያስፈልገን ግብአት ይሄ ጃሂዙ ዱቄት ማለት ነው፣ የቴምር የሆነው እንደገና ደግሞ ቤኪንግ ፓውደር፣ 3 እንቁላል፣ ዘይት። እኔ ፊኔሌ የለኝም ለጊዜው ላይሙን አረጋለሁ ማለት ነው። ላይሙን ጨምቄ አረጋለሁ። ላይሙን የእንቁላሉ ሽታ ያጠፋል ማለት ነው። ወተት እና እንቁላላችን አብረን እንስራ ማለት ነው። ሚክስ እናርግ። ተከታተሉ። በነገራችሁ ላይ ምንም ቀላል ነው ማለት ነው። ይሄ 3 እንቁላል፣ ወተት፣ እንደገና ዘይት 80 ሚሊ ዘይት ማለት ነው የሚያስፈልገው። ምንም ያስፈልገው እና ተከታተሉ ማለት ነው። አሁን እንቁላሌ በዚህ መልኩ ሰብሬዋለሁ ማለት ነው። ከዛ የሚያስፈልገን ግብአት ዘይት። እናንተ ጋር ጁምዓ እንዴት ነበረ? ጁምዓ እንጋ አልሐምዱሊላህ። ይኸው በዚህ ዘይት ትንሽ ሳይበዛ አያችሁት፣ ብዙም አያስፈልገውም ሲበዛ። ዘይት አድርጌያለሁ። ዘይት ካረኩ በኋላ ትንሽ ሎሚ ያደርጋለሁ ማለት ነው። ትንሽ ብዙም ሽታ የእንቁላሉ ሽታ ብቻ ያለው ወጣ ነው እንጂ ብዙም አይደለም። ትንሽ ለጊዜው ፊኒል የለኝም። እንደዚህ መልኩ መተዋለሁ ማለት ነው። በዚህ መልኩ ሚክስ ካረኩ በኋላ አሁን ዱቄትን እፈታለሁ ማለት ነው። ዱቄትን ከፍታለሁ። ከፍቼ እኖራለሁ። ተከታተሉ። አሁን በዚህ መልኩ ዱቄቴን ጨምራለሁ ማለት ነው። ይሄ ለአንድ ጊዜ የሚሆን ነው ማለት ነው። በዚህ መልኩ አድርጌያለሁ። ከዛ ወደ ማሽኔ ወስደዋለሁ ማለት ነው። ተከታተሉ። አሁን ወደ ማሽኔ አረገዋለሁ ማለት ነው። ወደ ማሽኔ ካረኩ በኋላ ውሃ ጨምራለሁ ማለት ነው። በበቂ ውሃ ጨምራለሁ። ውሃ የሚያስፈልገኝ ያክል ጨምራለሁ። ከዛ ማሽኔ በዚህ መልኩ ዘግቻለሁ። ማሽኔ ተጠቅላለሁ። አሁን በዚህ መልኩ ጨርሻለሁ ማለት ነው። ማሽኔን ዘግቼ አወጣዋለሁ ማለት ነው። አሁን ባትራዬን አዘጋጅቻለሁ ማለት ነው። ሲኒ ላይ ባትራዬ ላይ አደርጋለሁ። ተከታተሉ። ቆንጆ ነው። መትቼዋለሁ ማለት ነው። አሁን በዚህ መልኩ ባትሪ ላይ አድርጌያለሁ ማለት ነው። አየር እንዲወጣለት አሁን እዚህ ጋር ስቲክን ያለ አይደለ? ይሄ እንጨቱ በዚህ መልኩ እንደዚህ ያደርገዋለሁ። አየር እንዲወጣለት ማለት ነው።
ኦቭኔ አስገባለሁ ማለት ነው። ተከታተሉ። በጣም የሚጣፍጥ ቆንጆ የቴምር ኬክ አሰራር ነው። ቤት ውስጥ ማዘጋጀት ይቻላል በቴምር። እኔ ግን ጃሂሱ ነው ያለው ማለት ነው። በመጨረሻ ይህ መስሎ ወጥቶልናል ማለት ነው። አሁን ቼክ እናደርጋለን ማለት ነው። እስቲ መብሰሉና ለመብሰሉ ቼክ እናደርጋለን ማለት ነው። ይሄንን እንጨት ከያዘ አልበሰለም፣ አሁን በስሏል ማለት ነው። ይኸው በዚህ መልኩ ጨርሰናል። ማሻአላ ተባረከላ። በዚህ መልኩ ተጠናቋል ማለት ነው። ለቻናሉ አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ቻናሌን ከፍ አድርጉልኝ ማለት ነው። ወዳችኋለሁ። በተረፈ አላህ ይጠብቅልኝ። ለምትሰጡኝ አስተያየት፣ ኮመንት፣ ሼር፣ ላይክ፣ ሰብስክራይብ ለምታደርጉኝ ከልብ አመሰግናለሁ። ያው በቅርቡ ኢንሻአላህ 700 እንደምገባ እርግጠኛ ነኝ። አመሰግናለሁ ብያችኋለሁ። ባይ ባይ ማሰላማ። ያው ኢንሻአላህ እስቲ በኋላ ቆርጬ ያሳያችኋለሁ ማለት ነው። አሁን ገና ትኩስ ነው፣ ለመቁረጥ አይመችም። ግን በዚህ መልኩ እንቆርጣለን ማለት ነው። ግን ገና አልቀዘቀዘም፣ ገና መቁረጫ ቢኖር ቆንጆ ነበረ። መቁረጫ የለኝም። እንግዲህ እናደርጋለን። ቢቀዘቅዝ አንደኛ ይመስለኛል፣ ስላልቀዘቀዘ ገና ነው ማለት ነው ጀማዓ። በዚህ መልኩ ጨርሰናል ማለት ነው። አያችሁ፣ ለእናንተ ላሳይ ነው። አንደኛ የሆነ ሶፍት ኬክ ነው። ያው አሁን ስላልቀዘቀዘ ትኩስ ስለሆነ ምንም አይለኝ። አሁን በዚህ መልኩ ጨርሻለሁ ማለት ነው። ይኸው ቡና ማሊን ጋህዋ፣ አረቢ ጋህዋ ማሻአላ ተባረከላ። በዚህ መልኩ ጨርሻለሁ። የዛሬ ቭሎጌ ይሄ ይመስላል ማለት ነው። ተከታተሉኝ፣ አብራችሁ ቆዩ። ባይ ባይ። ቆንጆ ነው። ያው በትኩሱ ስለተቆረጠ ነው እንጂ በጣም ቆንጆ ሶፍት ኬክ ነው ማለት ነው የወጣው። የቴምር ኬክ ቆንጆ ነው። ሰርታችሁ ሞክሩ በየቤታችሁ ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ።